በዓለም ላይ እየተከሰተ ያለ ነገር ምንድነው? በአቦ ሸማኔ እግር ፍጥነት ወይም ደግሞ በብርሃን ፍጥነት ዓለም ወዴት እየገሰገሰች ነው ያለችው? ትላንት ዛሬ እየተባሰና እየተካረረ የመጣው የዓለም ፖለቲካው አታካራ ምንን ያመለክታል? እነዚህ ጉዳዮች መልስ ማግኘት አለባቸው ብዬ አስባለሁ። በየጊዜው የሚከሰቱ አስደንጋጭና አስለቃሽ ክስተቶች ድንገት ናቸው ወይስ ደግሞ የተጠነሰሱና የተሰሩ ናቸው? በተለያዩ የዓለም ክፍል እንደውም የሀገር ክፍል የሚሽን አገልግሎት መዳከሙ፣ የተወሰነ የወጣቶች ሥራ የሆኑ መምጣት፣ ቤተክርስቲያን ግንባታ ላይ ትኩረት መስጠቱ፣ ነፍሳት ላይ ያለን አቋም መላላቱ፣ እነዚህ ነገሮች ምንን ይጠቁማሉ ብላችሁ ታስባላችሁ? ጌታችንና መድኃኒታችን ኢየሱስ ክርስቶስ አንድ ጊዜ በወቅታዊ ሁኔታ ላይ ደቀ መዛሙርቶች ጥያቄን አቀረቡ። የተወደዳችሁ የዩቲዩብ ቻናል ቤተሰቦች እንደምን ቆይታችኋል? ሰላምና ጸጋ ይብዛላችሁ። እኔ ወንድማችሁ ኤልሻዳይ ነኝ። ይጠቅማችኋል በምላችሁ መንፈሳዊ ነገሮች ዙሪያ አንዳንድ ውይይቶችን ከነጋር በተለያዩ ጊዜ እየመጣው እናደርጋለን። ዛሬ የመረጥኩት አንድ ቶፒክ ነው። ይህም ደግሞ አሁን ወቅታዊ ጉዳዮች ላይ መነጋገር። አሁን በዓለም ላይ እየተከሰተ ያለ ነገር ምንድን ነው? ሁለተኛ በአቦ ሸማኔ እግር ፍጥነት ወይም ደግሞ በብርሃን ፍጥነት ዓለም ወዴት እየገሰገሰች ነው ያለችው? ከትላንት ዛሬ እየተባሰና እየተካረረ የመጣው የዓለም ፖለቲካው አታካራ ምንን ያመለክታል? እነዚህ ጉዳዮች መልስ ማግኘት አለባቸው ብዬ አስባለሁ። በየጊዜው የሚከሰቱ አስደንጋጭና አስለቃሽ ክስተቶች ድንገት ናቸው ወይስ ደግሞ የተጠነሰሱና የተሰሩ ናቸው? እኚህ ነገሮች በአጽንኦት መታየት አለባቸው ብዬ አምናለሁ። በተለያዩ የዓለም ክፍል እንደውም የሀገር ክፍል የሚሽን አገልግሎት መዳከም፣ ወንጌል ማሰራጨት፣ የተወሰነ የወጣቶች ሥራ የሆኑ መምጣት፣ ቤተክርስቲያን ግንባታ ላይ ትኩረት መስጠቱ፣ ነፍሳት ላይ ያለን አቋም መላላቱ፣ እነዚህ ነገሮች ምንን ይጠቁማሉ ብላችሁ ታስባላችሁ? ዛሬ ቢያንስ የተወሰኑ ሁለት ጥያቄዎችን አብረን እየመለሰን እንሄዳለን። ጌታችንና መድኃኒታችን ኢየሱስ ክርስቶስ አንድ ጊዜ በወቅታዊ ሁኔታ ላይ ደቀ መዛሙርቶች ጥያቄን አቀረቡለት። ጥያቄው በጣም ወሳኝ ነው። ጥያቄውም የመምጣትህና የዘመን መጨረሻ ምልክቱ ምንድነው የሚል ነበር። ኢየሱስ ክርስቶስ ስትመጣ መጣለሁ ብለሃል፣ ዳግም እንደምትመጣ በቃልህ አውርተሃል። ታዲያ እንደምትመጣ አውቀን እንድንጠብቅህ ለመምጣትህ ምልክቱ ምንድነው? መምጣትህን እንዴት ነው ልናውቀው የምንችለው? ልክ አንድ ሰፈር ሙሽራው በቀረበ ጊዜ ግርግር እንደሚበዛ፣ የሆነ ድምፅ እንደሚሰማ፣ ጩኸት እንደሚኖር ላንተ መምጣት ምልክት ሊሆን የሚችለው ነገር ምንድነው? the last ምልክት ነው ብለን የምንወስደው ነገር ምንድነው ብለው ኢየሱስን ጠየቀ። ኢየሱስ ክርስቶስ ለደቀ መዛሙርቶቹ ሁለት አንኳር ነጥቦችን አስቀምጦ መልስን ሰጣቸው። የመጀመሪያው ነጥብ የምጣር መጀመሪያ ብሎ ሲያስቀምጥ፣ ሁለተኛው ነጥብ ደግሞ የምጣር መጨረሻው ነው። ብሬክ አውት የሚያደርግበት ወይም ክሪቲካል ፖይንቱ ነው። በቃ ደላስ ይሄ ሲሆን ካያችሁ በቃ ሆኔ ነው ብሎ ሁለተኛውን ምልክት የምጣር መጨረሻ ብሎ ያስቀምጠዋል። አንደኛውን ግን የምጣር መጀመሪያ ብሎ ያስቀምጠዋል። ስለዚህ ወደ ማቴዎስ ወንጌል ምዕራፍ 24 ስመልሳችሁ ኢየሱስ ክርስቶስ ለደቀ መዛሙርቶቹ በሰጠው መሰረታዊ መልስ ውስጥ የምጣር መጀመሪያዎች የምንላቸው እነማን ናቸው የሚሉትን እስቲ እንመልከት። ማቴዎስ ወንጌል ምዕራፍ 24 ኢየሱስም ከመቅደስ ወጥቶ ወደ ደቀ መዛሙርቱም የመቅደሱን ግንቦች ሊያሳዩት ቀረበ። እርሱ ግን መልሶ ይህን ሁሉ ታያላችሁ፣ እውነት እውነት እላችኋለሁ ድንጋይ በድንጋይ ላይ ሳይፈርስ በዚህ አይቀርም አላቸው። እርሱም በደብረ ዘይት ተቀምጦ ሳለ ደቀ መዛሙርቱ ለብቻቸው ወደ እርሱ ቀርበው ንገረን፣ ይህ መቼ ይሆናል? የመምጣትና የዓለም መጨረሻስ ምልክቱ ምንድነው አሉት። ኢየሱስም መልሶ እንዲህ አላቸው፣ የመምጣቱን ምልክት እነግራችኋለሁ አላቸው። ኢየሱስ የዓለም መጨረሻውንም አሳውቃችኋለሁ አለ። ግን ከመምጣት ምልክት በቅድሚያ የሚነግራችሁ ነገር አለ። ከዓለም መጨረሻውን በቅድሚያ የሚነግራችሁ ነገር አለ ያለ ጌታ ኢየሱስ። ማንም እንዳይስታችሁ አለ። ተጠንቀቁ፣ ማንም እንዳያስታችሁ ተጠንቀቁ፣ ጠብቁ፣ ራሳችሁን ጠብቁ። የሚያስት ነገር ሃፒን ይሆናል። የሚያስት ነገር በምድርቷ ላይ ስለሚገለጥ ምልክቱን ነግራችኋለሁ። ኖ ማተር የመምጣትና የመጨረሻውን ጉዳይ በደንብ ፍሩፍ አድርጋ አስረዳችኋለሁ። ነገር ግን
የሚያስቷችሁ ይመጣሉ፣ እምነታችሁን የሚፈትኗችሁ ይመጣሉ። ስለዚህ መጠንቀቅ አለባችሁ አለ ኢየሱስ ከምልክቱ አስቀድሞ። ከዛን ቀጥሎ ኢየሱስ ክርስቶስ እንዳለ አንደኛውና የመጀመሪያው ምልክት ብዙዎች እኔ ክርስቶስ ነኝ ያሉ በስሜ ይመጣሉ፣ ብዙዎችን ያስታሉ። የሚመጡት አሁን ተጠንቀቁ ብሏል፣ ያስታችኋሉ ብሏል። ቀጥሎ ግን ብዙዎች ክርስቶስ ነኝ ያሉ ይመጣሉ አለ። የሚመጡት በራሳቸው ስም አይደለም፣ የሚመጡት በጌታ በኢየሱስ ክርስቶስ ስም ነው። በጣም ክሪቲካል ነጥቡ፣ አሁን አስቸጋሪው ነጥብ በመጨረሻው ዘመን የሚነሱ ሐሰተኛ ክርስቶሶች እኔ ክርስቶስ ነኝ ያለ በገዛ በራሳቸው ስም አይመጡ፣ በኢየሱስ ክርስቶስ ስም ይመጣል። በኢየሱስ ክርስቶስ ስም የሚመጡ ሐሰተኛ ክርስቶሶች በምድሪቷ ላይ ይበዛል። የተመረጡትን እስኪያስቱ ድረስ፣ ለወንጌል የተለዩትን እስኪያስቱ ድረስ ታላላቅ ድንቅና ታምራትን ያደርጋል። ይህ አንዱ የምጣር መጀመሪያው ምልክት ነው። ጦር ወሬ ተሰሙ ዘንድ አላችሁ። በዓለም አሁን እየሆነ ያለ ጦር 24 ሰዓት አንድ ቦታ በረደ ስል አንድ ቦታ እየበነነ ያለው አደገኛ የማይቆም አንድ የምድር ጦር ሲያልቅ የአየር ጦር የመሳሪያው እየተቀየረ የኒውክሌር ግንባታ እየተፋፋመ እየሄደ ያለው በድንገት አይደለም። ይሄ አጋጣሚ ክስተት አይደለም። መጽሐፍ ቅዱስ ከ2000 ዓመት በፊት ኢየሱስ ክርስቶስ ለኛ ነግሮናል። ጦርና የጦር ወሬ ተሰሙ ዘንድ አላችሁ ብሎ በመቀጠል ይልና ዕውቀት በጣም ኤክስፓንድ ያደርጋል፣ ዕውቀት ይበዛል ይላል። ከዛስ ፍቅር ይቀዘቅዛል፣ መዋደድ እየጠፋ ይሄዳል። አንዱ ለሌላው የሚኖርበት የህይወት ፕሪንሲፕል እየጠፋ ይሄዳል። ወንድሙን የሚወድበት ላልዳነ የምንቆረቆሩበት ፍቅር የሚባል ነገር እየደበዘዘ ይሄዳል። ታዲያ በዕውቀት የተካኑ በዕውቀት የተሞሉ ሰዎች ይፈጠራሉ። ዕውቀት ያለ ልክ ኤክስፓንድ ሲያደርግ ካያችሁ፣ ፍቅር እየወረደ ካያችሁ ያ የዘመን ፍጻሜ ምልክት ነውና ጥንቃቄ ልታደርጉ ይገባል። በመቀጠልም ኢየሱስ ክርስቶስ ህዝብ በህዝብ ላይ ይነሳል ይላል። ህዝብ በህዝብ ላይ አሁን ለምንድን ነው ህዝብ እርስ በርስ የሚባላው? ይሄ ድንገት ነው? ድንገት አይደለም። ይሄ የዘመን ፍጻሜ ምልክት ነው። ቀጥሎ ምንድነው ብለው መንግስት በመንግስት ላይ ይነሳል። መንግስት እርስ በርስ የማይቋረጥ ኮምፕሌክስ ውስጥ የማይቋረጥ ግጭት ውስጥ ይገባል። ይሄ ድንገተኛ ክስተት አይደለም። ተረባርበን ጸልየን የምናስቆመው ነገር አለ። ጎበዝ ራስህን ነው ማዳን ያለብህ። ኢየሱስ ክርስቶስ ከ2000 ዓመት በፊት የተናገረው የትንቢቱ ቃል ምድር ላይ አካል እየለበሰ ነው ያለው። ጎበዝ ራስህን ነው ማዳን ያለብህ እንጂ የሚሆነውን ለማስቆም አትጣር። ይሄ ኢየሱስ ክርስቶስ የተናገረው የዘመን መጨረሻ ምልክት የሚፈጸመው በዛፍ ላይ አይደለም፣ በዱር ላይ አይደለም፣ በሰው ላይ ነው። ፍጻሜው በአንተ ላይ እንዳይሆን ከሚጠፉት እንዳትሆን ራስህን ለማዳን መጸለይ አለብህ። በንስሐ ወደ ጌታ ወደ ኢየሱስ መምጣት አለብህ። ስለዚህ የምጣር መጀመሪያ ብለን የምናነሳው አንዱ ጉዳይ ምንድነው ያላችሁኝ እንደሆነ መንግስት በመንግስት ላይ ይነሳል። ራብ፣ ቸነፈር፣ አደገኛ ራብ ይከሰታል። ቸነፈር ይሆናል። የምድር መናወጥ በልዩ ልዩ ስፍራ ላይ ይሆናል። እነዚህ ሁሉ የምጣር መጀመሪያ ይሆናሉ። የምጣር መጀመሪያ ማለት አይ ቲንክ ወደ 8ኛ ወር አካባቢ እንደማለት ነው። የሆነ ይታያል፣ ልጁ ይታያል፣ ጽንሱ እርግጫ ይጀምራል። ክብደቱ እየጨመረ ፍሬሸሩ እየጨመረ መክፋቱ እየጨመረ ይመጣል። ይሄ የምጣር መጀመሪያ ይባላል። የምጣር መጀመሪያ አሁን እየሆነ ያለ ነገር ዓለም በአቦ ሸማኔ እግር ፍጥነት እየሮጠች መሆኗ የሚያመለክተው ምንድነው ካላችሁኝ የኢየሱስ ምጽአት በደጅ መሆኑ። እየሆነ ያለ ነገር ድንገተኛ ክስተት አይደለም። ከ2000 ዓመት በፊት ኢየሱስ የተናገረው። በዚሁ ቶፊክ እንቀጥላለን። ቀጣይ የምጣር መጨረሻና የትውልዱን መልክ ይዤላችሁ እመጣለሁ። ስለዚህ እንጸልይ፣ እንትጋ፣ ራሳችንን እናስመልጥ፣ ንስሐ እንግባ። ትላንት ኢየሱስ የተናገረው ዛሬ በምድር ላይ የሆነ ነው። ነገ ደግሞ መጣለው እንዳለ በክብር ታጅቦ ይመጣል። በዘመን መጨረሻ ይሄ ይሆናል ብሏል። ያለው እየሆነ ነው። መጣለው ብሏል። ምጽአቱን ደግሞ እንጠብቃለን። የወጉት ያዩታል። ጌታቸው በመጣ ጊዜ ስተጉ የሚያገኛቸው እነዛ ባሪያዎች ብፁዓን ናቸው። እኔ ወንድማችሁ ኤልሻዳይ ካሌብ ነበርኩኝ። ጎስፔል ጀነሬሽን ዩቲዩብ ቻናል ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ መልእክቴ ለሌሎች እንዲደርስ ሼር በማድረግ ስለምትተባበሩልኝ ሁልጊዜ አመሰግናለሁ። ወዳችኋለሁ። ዳግም እስከምንገናኝ ድረስ ሰላማችሁ የበዛ ይሁን።
ጎስፔል ጀነሬሽን ቲዩብ